ሰላም ጤና ይስጥልኝ የፌስቡክ ጓደኞቼ። በጣም ውስጥ ተነኮብኛል። ኢትዮጵያ ውስጥ አንድ ጥያቄ አለኝ በሃይማኖት ጋር የተያዘ ነገር። አሁን የሃይማኖት ወር ስለሆነ ኢትዮጵያ የብሔር ብሔረሰቦች ሀገር ናት። እንደውም የብዙ ሃይማኖቶች ሀገርና የብዙ ቋንቋ ሀገር ናት። ሆነች ግን ኢትዮጵያ ውስጥ እስልምና አለ፣ ክርስትና፣ ፕሮቴስታንት አለ፣ ሌላም ኦርቶዶክስ አለ። ኢትዮጵያ በየክልሉ የክልል መንግስት አላት። የክልል መንግስቶች ለምሳሌ አማራ ክልል መንግስት አለው፣ ኢዴፓ አለ፣ ኦህዴድ አለ፣ እንደውም የትግራይ ክልል አለው። ክልሎች በየክልሉ መንግስት በየቋንቋው ህዝቡ ያስተዳድራል። የክልል መንግስት ባንዲራ አለ፣ የክልል ባህል አለ። ልክ እንደዛውም ሃይማኖት እስልምና ትግራይ ውስጥ የትግራይ ቋንቋ ህዝቡን ያስተዳድራል፣ ህዝቡን ያስተምራል። ኦርቶዶክስ ግን ፕሮቴስታንትም ትግራይ ውስጥም ኦሮሞ ሀገር ውስጥም እኔ ወላይታ ነኝ፣ ደቡብ ሀገር ውስጥም በየቋንቋችን የብሔሩ ቋንቋ ህዝቡን ያስተዳድራል። ኦርቶዶክስ ግን ዘረኛ ሃይማኖት ነው። ወዳችሁም ጠላችሁም ኦርቶዶክስ ዘረኛ ሃይማኖት ነው። አማራ ክልል ውስጥም የአማራ ቋንቋ፣ የአማራ ባህል፣ የአማራ ባንዲራ፣ የአማራ ቋንቋ ህዝቡን ያስተምራል። ኦሮሞ ሀገር ውስጥም ትግራይ ሀገር ውስጥም ምንድነው ይሄ ዘረኛ ሃይማኖት? ኦርቶዶክስ ሃይማኖት የአንዲት ዘር ሃይማኖት ብቻ ነው ወይስ የብሔር ብሔረሰቦች ሃይማኖት ነው? ለምሳሌ ወላይታ ውስጥ እስከ ገጠር ድረስ በየአማራ ቋንቋ ህዝቡን ያስተምራሉ። ኦሮሞ ሀገር ውስጥም ልክ እንደዛ አንድ የኦሮሞ ልጅ ጽፎ ነበር። የአማራ ባህል፣ የአማራ አለባበስ፣ የአማራ ባንዲራ ኦሮሚያ ውስጥ ምን ያደርጋል ምን ይሰራል ብሎ ጥያቄ ጠይቆ ነበር። ልክ እንደዚሁም ወላይታ ውስጥ ምን ይሰራል? ለምሳሌ የኦሮሞ ሀገር የትግራይ ሀገር ክልል የትምህርት ቢሮ ባንዲራ አለው። የክልሉ ባንዲራ ነው። የእንትን ባህል የመንግስት ቢሮ የክልል ቢሮ ነው። የክልል ባንዲራ ነው። እንደውም ቋንቋው የክልል ቋንቋ ነው። የእስልምናም እንደዚህ። ግን የኦርቶዶክስ ሃይማኖት ግን የአማራ ባንዲራ ነው። ኦሮሞ ውስጥም የአማራ ባንዲራ፣ አማራ ቋንቋ የባህል ጊዜ ለምሳሌ መስቀልም ሆነ ሌላ ባህል ስናክብር የአማራ አለባበስ ምንድን ነው? ዛሬ ፌስቡክ ላይ አይቼ ነበረ። የአህመድ ወቦባሌ የሚባል ፌስቡክ ላይ ባንዲራ ተቃጥለው ነበረ። የሚጮሁት እነዚህ ሰዎች ህዝቦች ናቸው። ምንድን ነው እናንተ የአማራ ባንዲራ ማን ነው የኦርቶዶክስ ያደረገ? አማራ ሲነካ ልክ እንደ ኦርቶዶክስ ተነክቶ የምታያቸው ምን ይባላል? ደባት ፕትካሩ ቫልት ተባልተቻው። ስለዚህ በጠባብ አስተሳሰቡ የቀራ ነፍጠኞች ማለት እንችላለን። አካሄድ ምን ያደርጋል? የአማራ አለባበስ ኦሮሞ ሀገር ውስጥ የትግራይ ሀገር ውስጥ የአማራ ቋንቋ ምን ያደርጋል? የሃይማኖት ቋንቋው የእስልምናው የፕሮቴስታንትም የመንግስትም የክልሉ ቋንቋ የክልሉ ባንዲራ ነው። ለምንድን ነው እናንተ ልይት ያደረገው? ዘረኛ ሃይማኖት ማለት እንችላለን። ምን አይነት